ኦሬዲ ደፍሯታል በእጁ ነው በጣቱ ነው ይሄን ጥቃት ያደረሰባትና አባ ጸጉር አስገባብኝ አለች በልጅ ላይ አይገመትም ማንም ሰው ላይ ጠረጥር ይችላል አይገመትም ተገቢም ስላልሆነ ግን ልጅሽ ምልክት ሰጠችሽ ልብስ ስታወጣላት ሰራተኛዋ ልብሱ ላይ ደማየች እኔም አይደለም ያየሁት ባይዘይ ሰራተኛ ነው ያየችው አይምሮሽ ውስጥ ጥርጣሬ ኖሮ ማለት አልጠረጠርኩም አይደለም ቆይ አንድ ጥያቄ ልጠይቅሽ በፍጹም አልገመተው ነገር ነው መገመትም አልችልም ማሰብም አልችልም ይሄንን ነገር ላይሆንም ይችላል ተረጋጊ የሚል እኔ ማረጋጋትን ተጀመሩ ማለት ነው ፖሊሶቹ ከሆነ ግን እገለዋለሁ በቃ ይያልኩኝ ይዝታለሁ 100% ለፍቺ እንደወሰንኩኝ ገባው አንቺን የሚፈቺ ከሆነ አለ አሳብድሻለሁ አለ እኔና እሱ የተለያየነው ኦሬዲ 2011 ግንቦት ወር ላይ ተለያያችሁ በቃ የዛን ጊዜ ምንጭ ከፍኝ ከሰራተኛ ጋር ይዤው ነው ባይዘይ እኔ ቤት ሳይት ላይ ቤት እያሰራው ነበር ቤት ስመጣ ከሰራተኛ ጋር ያስኩት እጅ ከፍንጅ ማለት ነው ዘሎ ወጣ በቃ ዛሬ እኔ ጋር ለምን ይመጣሽ እኔ ዘመሪያ ልጄ መርየም ትባላለች አሁን 7 አመቷ ነው 6 አመት ሆና 2015 ጥቅምት 20 ላይ ከዛ ፊት ክረምቱም ወስዷቸው ነበር በፍርድ ቤት ጠይቁ ባይዘው ሌሎች ልጆች ስላሉኝ ከነዛ ልጆች ጋር ልጆቹ ይተዋው የሚል ጥያቄ ፍርድ ቤት ላይ ሲያነሳ እኔ ነው አልኩኝ ፍርድ ቤት ላይ ማለት ነው አልሰጥም ልጆቼን አልኩኝ ዳኛው ለምን ብሎ ጠይቀኝ ግልጽ ነግሬዋለሁ የሚገርም ለዳኛው ሴት ልጄን አልሰጥም ሁሉ ብያለሁ ምክንያቱም ባህሪው እንደዚህ ነው ትልቅ አይልም ትንሽ አይልም እቺ እንዲነች አይልም ካገኘው ሰው ጋር የሚተኛ ሰው ነው ግንና እሱ ፍቺ ራሱ ዝሙት ስለሆነ እኔ አምኜ አልሰጥም ልጆቼን በፍርድ ቤት ሁሌ እሁድ ከ4 ሰዓት እስከ 10 ሰዓት ተፈቅዶለታል ግን መጥቶ ማያቸው የሆነ በ6 ወር በ7 ወር የለም መጥቶ ይወስዳቸው ለሆነ 1 ሰዓት ምናምን አቆይቶ ነው የሚያመጣቸው ከዛ ፊትም እየተከራከረን 20 ቀን ቀረው ክረምቱ አልቆ መስከረም ሊሆን ማለት ነውና ያችን 20 ቀን ወሰዳቸው ከቤት የሚገርም እሁድ ቀን መጥቶ ወሰዳቸው በዛው አስቀራቸው መርየምንና የአሚር ይባላል የሷ ታናሽ የ6 እና የ5 አመት ልጆች ናቸው ከዛ ፍርድ ቤት ሄጄ እንትን ስል እሱ ጋር እንዲቆዩ የሚል ውሳኔ ሰጥቷል ለካ የዛን ጊዜ ውሳኔ አልተሰጠበትም ክርክር ላይ ነን ልክ እኔ ላመለከት ሲሄድ ውሳኔ ተሰጥቶበታል በቃ ምን ችግር አለው አባት ናቸው እስቲ ታዩ ምናምን ዳኛው ብዙ ነገር አለኝ ጓደኞቼም እስቲ ይሄ ሰው የሚቢ ሊለወጥ ይችላል እስቲ እናያለን እስቲ ያሉ